ጨንቆሃል ምን እንደምታረግ ግራ ገብቶ ሁሉም ነገር እንዳበቃለት ተሰምቷል እየተሰማህ ከሆነ ይህ ቪዲዮ ላንተ ነው በድቅድቅ ጨለማ ውስጥ ሆነው ነብዩላህ ዩኑስ ያስተማሩን አንድ ትልቅ ዱዓ አለ ይህ ዱዓ ነፍስህን ጭንቀትህን ሁሉ ረስተህ ወደ ሰላም የምትመለስበት ዱዓ ነው ነብዩላህ ዩኑስ አለይሂ ሰላም በአሳ ነባሪ በጥልቁ ውቅያኖስ ውስጥ በተዋጡ ጊዜ ከአላህ ውጭ የት እንዳሉ የሚያውቅ አልነበረም ያን ጊዜ በጨለማ ውስጥ ሆነው እንዲህ ሲሉ ዱዓ አደረጉ لا إله إلا أنت سبحانك إني كنت من الظالمين كانت بكر لي لأملاك اللهم كبر لانت يهون أني كبدلنيوش نبركو አሉ የአላህን አንድነት ዕውቅና ሰጡ لا إله إلا أنت ብለው አላህን አከበሩት ሱብሃነከ ብለው የግል ስህተታቸውን ተቀበሉ ኢኒ ኩንቱ ሚነ ዛሊሚን ብለው በአንድ መስመር ይህ ዱዓ ተውሂድን ይዟል ተውባን ይዟል ተስቢህን ይዟል ይህ ዱዓ የአላህን እዝነት ቁልፎች የያዘ ነው ስትጨነቅ ወንጀል ስትሰራ ይህን ዱዓ ተጠቀም ውስጥ ሲረበሽ ከልብህ በለው ይህ የነብይ ዱዓ ብቻ አይደለም የሙእሚኖች የአማኞች የመዳን ገመድ ነው አላህም ለነብዩላህ ዩኑስ ምላሽ ሰጥቷቸዋል ላንተም ምላሽ ይሰጣል አላህ በሱረቱል አንቢያ ቁጥር 88 ላይ እንዲህ ይለናል فاستجبنا له ونجيناه من الغم وكذلك ننجي المؤمنين ለርሱም ጥሪውን ተቀበልነው ከጭንቅም አዳን ነው እንደዚሁም ምእመናንን አማኞችን እናድናለን ይላል አላህ Subhanahu Wa Ta'ala ይህ የአላህ ቃል ኪዳን ነው ለነብዩላህ ዩኑስ አለይሂ ሰላም ብቻ ሳይሆን ለሁሉም አማኝ ነው ወንድሜ አንተንም ይጨምራል አይነን ጨፍነህ ከልብህን ዱዓ በለው لا إله إلا أنت سبحانك إني كنت من الظالمين ደጋግመህ ተናገረው ምክንያቱም በዱንያ ዝቅተኛ ቦታ ላይ ብትሆንም እንኳን አላህ ንግግሮችን ሁሉ ይሰማል ነብዩላህ ዩኑስን አለይሂ ሰላም ከችግር ከጭንቅ እንዳዳናቸው ሁሉ አንተንም ካለህበት ችግር ማውጣት ይችላል ወንድሜ ጨንቆሃል ህይወት አስመርሃለች ይህ ዱዓ ከጨለማ ወደ ሰላም ከጨለማ ወደ ብርሃን ነብይን አውጥቷል ተጠቀመው ከልብህ ተናገረው ልብህን ሰላም ይሰጣታል አላህ የሁላችንን ችግር ያቀልልን ለበለጠ እስላማዊ ማስታወሻዎች ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ አሰላሙ አለይኩም ወራህመቱላሂ ወበረካቱ